በእውነት ለእግዚአብሔር ተብሎ መከራ መቀበል ክብር። ዓለም ሄጄ ከሚያጨበጭቡልኝ ዓለም ሄጄ እንዳንተ ያለ የለም ከሚሉ በእግዚአብሔር ቤት ውስጥ ሆኜ ምንም መከራ ብቀበል ይሄ ክብር። ኢየሱስ ለሞተለት ጉዳይ አምላክ ሰው ሆኖ መስቀል ላይ ለተሰቀለበት ጉዳይ መኖር የመጨረሻው የሰው ልጅ ክብር። የጴንጤ ስብከት አይደለም፣ ቸርች ውስጥ ያለ ስብከት አይደለም። እውነት ነው። እውነት ትሩዝ ለእግዚአብሔር መኖርን የሚያክል ክብር። ለወንጌል ተብሎ የሚከፈል ዋጋ ክብር ወስዶ ገረፏቸው። እኛም ለዚህ ስም እንደ አባቶቻችን መከራ ለመቀበል በቃን ብለው አመስግነው ሐዋርያት ሥራ ምዕራፍ 4 ገረፏቸውን አመሰገኑ። ለምን ነው የምታመሰግኑት? ተገርፈን። ምን ነው? በምን ምክንያት? እንደ አባቶቻችን እኛም ወግ ደርሶን መከራ እንደ ክብር ተቆጥሮ ምስጋና ፕሮግራም ተዘጋጀበት። ጀርባዬ ተተልትሏል ኑ እናመስግን ብሎ ጴጥሮስ ገረፈውን ይለቀቋቸው። አይ ለወንጌል ሲሆን ክብር ነው። ለወንጌል ካልሆነ ልክ አይደለም። በምንም አይነት መንገድ ዋጋ ተከፈሉ። ለወንጌል ከሆነስ ይገባዋል። ኢየሱስ ለኔ አደባባይ ላይ እርቃኑን ደረቅ እንጨት ላይ ተሰቅሎ ደሙ ተንጠባጥቦ አልቆ ቆዳው አጥንቱ ላይ ተለጥፎ ሲስኮሲስ ዲሃይድሬን ሆኖ ተጠማው እያለ ከጮኸ እሱ እኔን ለማዳን እንዲህ መሆን አለብኝ ካለ እሱን ለመስበክ ምንስ በሆን ኃጢአተኛና ወንበዴውን ሰው በቤቱ በደሙ ቀድሶ ልጄ ነው ብሎ አቁሞት እንደ ቅዱሱ አምላክ እኮ ተዋርዷል ለኔ